እንደማትወልድ መሃን እንደሆነች ነገራቸው። ነቢዩላህ ሙሳ ዓለይሂ ሰላም ሲነግሯት ፈበከት ወዘሀበት በጣም ተንሰቅስቃ ለቀሰች። ከዚያ ወደ ቤቷ ሄደች። ወላኪን በዕደ ዓምን ካሚል ከአንድ ዓመት በኋላ አላህ ልጅ ሰጥቷት በጣም ስትደሰት ይህንማ ለሙሳ መናገር አለብኝ ብላ ትመጣለች ማለት ነው። ነቢዩላህ ሙሳ ልጁን ሲያዩ በጣም ተዓጀበ። ያ ረቢ አለም ተኽቢርኒ አነሃ ዓቂር መውለድ እንደማትችል ማን እንደሆነች አልነገርክኝም እንዴ? እንዴት ወለደች ሲላቸው ያ ሙሳ ዳዕትኒ ባኪየተን እያለቀሰች ጠየቀችኝ። ፈስተሕየይቱ አን አሩደሃ ሱብሓነላህ አፈርኩኝ ይላል። አፈርኩኝ ይህን ዱዓዋን ይህን ልቅሷን ችላ ማለት አፈርኩኝ። ፈገየርቱ ለሃ ቀደሪ ለሷ ስል ለአንበዋ ስል ቀደሬን ውሳኔን ቀየርኩላት። ሱብሓነ ተዓጀቡ ሙሳ። ዱዓ ሀያል ነው ወላሂ። ሙእሚን ከኢማኑ ከሰላቱ በኋላ ያለው ብቸኛ ሀብታው ምንድነው? ዱዓ ነው። እስኪ ዛሬ ደግሞ እናንተ ናችሁ ዱዓ የምታደርጉት።